kana qofa miti ijoolleen keenya keessattuu warri baadiyyaa jiran amma baadiyyaa keessa gara garaatti dhufeera gaafii isaanii qiraatuma yaafeera yeroo jedhan dhagni kuni dhugaadha yeroo deemis waan qabaatu kana qofa miti barumsa saayinsiifis ilmaan keenya barataa barumsa lamman isa saayinsii jireenya duniyaati yommuu sirriitti itti fayyadamne isa afeeraatiifis nu fayyada barumsa lamaan walaffaa ijoollee haa karaasifamu haa barsiisan gaafas milkoomu gaafas bakka kabajamtuu qabu sanatti deebi'u yoo hin taane akkuma ammayyaa kun sanatti hafna garuu ammas abdiin jira gara durii sanatti gara maqaa keenya gara kabaja dur qabu sanatti deebi'aa jirra itti yaadamu jechuudha. ለምን ያው የሀብሳ አባት በመሆኑ እድለኛል። አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ። ምናልባት አብዛኞቻችሁ ታውቁናል። ከመምህርነት ጀምሮ በመንግስት ስራ ላይ ነው። በመንግስት ስራ ላይ 32ኛ ዓመት እኔ ያስተማርኳቸው ልጆች ዛሬ የወረዳ አስተዳዳሪ የዞን አስተዳዳሪ ከዚያ በላይ ሆነ በጣም ደስታ ይሰማኛል። ይህም ሆኖ ግን ልጆች ትምህርቱን ግራቱን እንዲቀሩ የሚችለውን ሁሉ አድርጊያለሁ። ያው አባት አለ ማለት አባት አድርጊያለሁ እያስባለሁ አላህ ይቀበል። ስለዚህ ወላጆች ልጆቻችሁን አስተምሩ፣ ልጆቻችሁን አቅሙ። ቁርአንን በቀን ትምህርቱን ደግሞ ነገር ጎን ለጎን ልጆች እንዲሄዱ ናቸው። ህፃናት ምንም አያውቁም፣ እኛ እናመላክታቸው። ምርጫቸውን እነሱ ይመርጣሉ። ኑዲሳን አበርሲሉ ሀሚዬ ሲሉት ባገበረተኒ ኢሳንቱ ከራከም ስለማ ሰገደኒ ይደረግ ከነሞ ጆሌ ይገረጥ እንደሚያሰኛ ጆሌ ይገረጥ እንደሚያሰኛ በረኩደን አኛ ተዛና ተደም ከበረከን ያስቀምጥ ቁርአን አፍዛለ አላህ ያረጋግጥ ከሚሴ ላይ የከሚሴ ልጆች ከሚሴ እየቀሩ ጸባያቸው እየተበላሸ ስለሆነ የአሁኑን ዙር ባቲ ነው የምንወስደው። ባቲ ወስደን የምናጣው የ10 ዓመት ልጅ ባቲ ልክ ነው። በመርከዛቸው ህግ ደግሞ ልጅ ከገባ አይወጣም። አንድ ዓመት አይደለም ሁለቱንም ዓመት እዛ መቆየት አለበት። እኔ ቁርጠኛ ነኝ። እናቱም አሳራ አላሁ አክበር። ልጁን ግን እንዲሩቅ ስለሆነ 2 ዓመት ሙሉ ተለያለና ተባሉ። አባቴ አንድም ቀን ለና ብያላስቸግሩ ግን አስገባኝ። ተወዳደረ አለፈ። አጋጣሚ ሆኖ ተሰምተን ብዙ የዛምቱ ብዙ ቀረና ብዙ ተማ ብዙ አፈዘው መጣ ወጣ። እሱ ሲወጣ ሌላው ወጣ። ስለዚህ ትምህርትን እየተማሩ መቅራት ይቻላል፣ እየቀሩ መማር ይቻላል እና ሁለቱም ይዘን ይሄን ሁሉ ከፍና የሚለው መጨረሻ ላይ ግን ልጆቻችን እዚህ ደረጃ ላይ እንዲደርሱ ትልቅ አስተዋጽኦ የነበረ እኔ ማማራት ያለብኝን ስታቀር እቤት ውስጥ ልጆችን እየፈረቱ ልጆችን ሁሉም ልጆች የቤት ውስጥ ነው ቁርአን ያፈቀሩ። ከዛ በኋላ ወደ ቤቱ መርከዝን ያሰዳሙ ትልቅ ድርሻ ያለ ሚናታችን አላህ ይዘው አላሁ አክበር አላሁ አክበር
ልጆቻችን ቁርአን እንዲያፍዙ በኡስታዝነት ትልቅ አስተዋጽኦ ያደረጉት እንደው እፊታቸው ቀርቤ ፍቃድ መጠየቅ ይባላል። ይህን ያደረገ ይሳቸው ማለት ነው። ትክክል ነው። ትክክለኛ ልጆች እንዲሆኑ ውጤት ሊደርሱ ስለሚፈልጉ ኡስታዛቸው ሲያስተምረው ብቻ አላህ ጀዛቸውን በዱንያም በአኼራም ሁለቱ ወንዶች ልጆች ሲመረቁ በወጣትነቱ ልጅ ሳይኖሩ ግን የልጅ አያያዝነቱ ከኡስታዙ ከሻህ ሀሰን ቆምጣ ተምሮ ልጆቹን በደንብ እዚህ ያደረሰን ኡስታዝ ሙአዝ መሐመድን አላህ ጀዛው የከሚሴና አካባቢውን መለሰ። እንደዚህ አይነት እስላማዊ ከፍታ ትልቅ አስተዋጽኦ ሲያደርግ ነበረ። አሁን ግን የተለየ ሀጂ ሰይዶን አላህ ይዘንለት፣ አላህ በረህመት አይሚው ጀነተ ፊርደውስ ይወፍቀው። የኔ ዱዓ እናንተ ዱዓ አድርጉለት፣ እናንተ አሚን በሉ። አላሁ አክበር። በጣም የምወዳችሁ ከፌዴራል መጅሊስ እስከ ታች ያላችሁ በሙሉ በጣም የማከብራችሁ አመራሮቻችን፣ ሌሎች ጊዜ የተሳተፋችሁ ጊዜ ወስዶ ይመስለኛል ስሜቴ ነው።